ፋሲካችን የታረደልን ኢየሱስ ክርስቶስ ከመቃብር የተነሳው ኢየሱስ ክርስቶስ ነው። ስለዚህ ሰው ፋሲካ አደረገ የሚባለው ግብፃውያን ከግብፅ እስራኤላን ከወጡ በኋላ ፋሲካ የሚለውን በዓል ማክበር የጀመሩት የወጡበትን ከባርነት ነፃ የወጡበትን። ስለዚህ እኛም ፋሲካን ትንሳኤን ስናስብ ከኃጢአት ባርነት ከሞት ነፃ መውጣታችንን እያሰብንና ሰዎች ሁሉ ወደዚህ እውነት እንዲመጡ ሰዎችን እየጋበዝ ነው ፋሲካን የምናከብረው ማለት ነው። እስራኤሎች ፋሲካን የሚያከብሩት ከግብፅ የወጡበት ነፃ የወጡበት ነው። ስለዚህ ፋሲካን ስናከብር ፋሲካ ማለት በመንፈስ ቅዱስ ኃይል የሆነ ሐሴትና ደስታ እንጂ መብልና መጠጥ አይደለም። እንብላ እንጠጣ እንደ ሰዎች ግን እሱ አይደለም ዋናው። ስለዚህ ፋሲካን ስናስብ ጌታችን ኢየሱስ ክርስቶስ የራሱን ትንሳኤ ሳይሆን የኛን ትንሳኤ ለኛ ነው ትንሳኤ የሆነልን። ስለዚህ ከሱ ጋር አብረን ነው የተነሳነው እና ለሰው ልጆች ኢየሱስ ክርስቶስ ተሰቅሎ ወደ መቃብር ወርዶ በሶስተኛው ቀን በክብር እኛን ሁላችንን ይዞን መነሳቱን ነው የሚገልጸው ትንሳኤ። የትንሳኤ በዓል ለኛ ለክርስቲያኖች ትልቅ መንፈሳዊ ትርጉም ያለው በዓል ነው። ይህን በዓል ስናከብር እንግዲህ ከመብል ከመጠጥ ባሻገር በዓሉ የሚከበርበትን ዓላማ በማስተዋል እንድናከብር እንግዲህ በዚህ አጋጣሚ መልእክታችንን እያስተላለፍን በዓሉን ምክንያት በማድረግ የበዓሉ የትንሳኤ በዓል አከባበር በመጽሐፍ ቅዱስ እይታ ምን እንደሚመስል እንዲሁም እኛ ክርስቲያኖች ይህን በዓል ስናከብር ምን ማሰብ እንዳለብን የሚያስቃኘንን ልዩ የበዓል ዝግጅት ወደ እናንተ ይዘን መተናል። ይህንም ዝግጅት ደግሞ ወደ እናንተ በማቅረብ በኩል እኔ ቅድስት ደገፉ ከመላው ከፕሮግራም አዘጋጅ ክፍል ጋር በጋራ በመሆን ወደ እናንተ የምናደርስ ነው የሚሆነው። የእናንተ ቆይታ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ብዙ መንፈሴ ሆነ ሕያው እኔም ተነሳው በትንሳኤው። ከሰማይ ከክብሩ ወደ ምድር ያስመጣው ጉዳይ የሰውና የእግዚአብሔር መለያየት ነው። ይህንን ድልድይ ሰብሮ ሰውን ከእግዚአብሔር ጋር ለማስታረቅ መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቷል። መምጣት ብቻ አይደለም 33 ዓመት ተኩል ምድር ላይ ከኖረ በኋላ ቅድም እንዳልኩሽ ወደ መቃብር ወርዶ ከመቃብር በኃይል ተነስቷል። ሲነሳ በሰው ልጆችና በእግዚአብሔር መካከል የነበረውን የጥል ግርግዳ አፈረሰ። ይሄ ጥል ግርግዳ በማንም ሊፈርስ አይችልም። ስለዚህ ክርስትና የሚለው ነገር ራሱ የተገኘው ኢየሱስ ክርስቶስ ከመቃብር ተነስቶ ይህን የጥል ግርግዳ ካፈረሰ ጊዜ ጀምሮ ክርስትና ተጀመረ። ስለዚህ እኛ ክርስቲያኖች